እሱ የፋይናል ዴስቲኔሽን ነው ስርዓቱ አልፋና ኦሜጋ ነው ብለን አይደለም እኛ ስለዚህ ይሄ መሰረታዊ ስህተት ነው እኛ እንደዛ የሚያቀርቡ ነገር ግን የፌደራል ስርዓቱ ለሁሉም መብት ሰጥቷል እንደ ሪፈረንደም ሁሉም በዛ ማዕቀፍ መወዳደር የሚችልበት ለምሳሌ አሃዳዊነትን የሚፈልግ ይሄን ህገ መንግስት መሻር የሚፈልግ አንቀጽ 39 መሻር የሚፈልግ ኢትዮጵያ የህዝብ ሀገር አንድ ህዝብ ሀገር እንጂ የህዝቦች ሀገር አይደለችም ብሎ የሚያምን እነዚህ በፖለቲካ ፕሮግራሙ ላይ ቀርጾ በመላ ኢትዮጵያ ተወዳድሮ አሸናፊ ከሆነ ያን ስርዓት ማምጣት ይችላል እኛ ደግሞ ኦሮሚያ ነፃ ሀገር መሆን አለበት የምንለውም ኃይሎች ደግሞ በዚህ ህገ መንግስት ተወዳድረን አማራጫችንን ለህዝብ አቅርበን ህዝብ ሲመርጠን ኦሮሚያን ራሷን የቻለች ሀገር ማድረግ እንችላለን አንቀጽ 39 ይደግፋል መልካም ወደሱ በደንብ እንመጣለን ወበቴ ሶስቱም የኃይል አሰላለፎች ለአዳዊ ለፌደራሊስት ኃይሎችም ለነፃነት ኃይሎችም መደላደል ይሰጣል ስለዚህ ጥሩ ሰነድ ነው የሚገላግልና ለመኖርም ይሁን ለመለያየትም በሰላማዊ ሁኔታ የሚዳኘን ሰነድ ነው ያም ሰነድ ደግሞ በህዝቦች ትግል የመጣና አነስተኛው መደራደሪያ በወቅቱ አገሪቷን ከመበተን ያዳናት ነው ብለን ስለምናምን እሱ ነገር ላይ ተመስርተን ያለንን አስፓሬኖች ሁሉ ወይንም የፖለቲካ ጥማቶች ሁሉ ማሳካት እንችላለን ብለን ስለምናምን ነው ስለዚህ አሁንም የለበርንበት ትግል ቀላል አይደለም ኦነግ ባይኖር አሁን ራሱ ኦነግ ባይኖር ምናልባት ቲፒኤልኤፍም ባይኖር ሌሎችም ኦብነግ ባይኖር የሲዳማ ሓርነት ግንባር ባይኖር የህብረ ብሔር ፌደራሊዝም ወላይታን ኦብነግ ባይኖር ይሄ የህብረ ብሔር ፌደራሊዝምን ወጥሮ የያዙት ኃይሎች ባይኖሩ አህዳዊ ኃይል ይሄን ሬስ ለማድረግ ለማስዳት ቆርጦ የተነሳበትና ብዙ የሚዲያና የፕሮፓጋንዳ ሽፋንም የተሰጠው መንግስታዊ ድጋፍም ያገኘ በመንግስት መዋቅር ውስጥ የተሰገሰገ ሚኒስቴርነትን የወረሰ በዚህም በዛም የቤተ መንግስቱ አማካሪዎች የሆነበት ሂደት ነበር ስለዚህ ዛሬም ቢሆን የኦነግ መኖር ነው እነዚህ ነገሮች ከሌሎችም እኛ ብቻ ነን ያልባ አይደለው ከሌሎችም ይሄን የህዝቦችን ነፃነት ከሚደግፉ ኃይሎች ጋር ሆነ የኛ አስተዋጽኦ ቀላል አይደለም ይሄ ባይሆን ኖሮ ወደ ኋላ ኃይሎች ብዙ ነበር እስኪ ከዚህ ጋር ያይዘን ሌላኛው በደንብ ሊነሳ የሚገባው እንግዲህ ይሄንኛው በደንብ አንደኛው ክንፍ ስለሆነ ነው እኛ ካለለም ይሄ ትግል ላይ አይኖርም ነበር ወይ ብሎ በዛ ደረጃ እንዳይወሰድ ፈልጌ ነው ይሄን ነገር ያነሳሁት በዛ ደረጃ አውዱ ወደዛ እንዳይሄድ በሚል ላይ ያነሳሁትና በአጠቃላይ ከዚህ ጋር ያያይዘን አሁን ያለንበትን ሁኔታ በርካታ ሰዎች ከኦነግ ጋር ያያይዙታል ለሀገሪቱ ጦርነትም ሆነ አሁን ላለንበት ውጥንቅጥ በተለይም በኦሮሚያ አካባቢ የሚደረገውን ነገር ከኦነግ ጋር ቀጥታ ያያይዙታል እንዴት ነው የሚያያይዙት ኦነግ ነው ግልጽ ያልሆነ ሰነድ ተፈራርሞ ከኤርትራ ተመልሶ ገብቶ አሁን ላለው ችግር ያመጣው የሚል ነገርን ያመጣል ከዛም መጥቶ ደግሞ ከመንግስት ጋር ቁጭ ብሎ ከመነጋገር ይልቅ ከጦሩ ጋር ተለያይቻለሁ ለአባገዳና ለአረስቄ ሰጥቻለሁ ለኦሮሞ ሰጥቻለሁ ብሎ ጦሩን ከራሱ ለይቶ አሁን ላለንበት ነገር ያደረገን ኦነግ ነው እንደውም አልፎ ተርፎ የጉለሌው ኦነግ ጫካ ያሉትን የኦሮሞ ነጻነት ሰራዊት መሪዎች ጋር ይገናኛል ይመራልም የሚል ነገርን ክስ እንሰማለን ከዚህ ጋር በተገናኘ የኦነግ አመራሮች ከፍተኛ አመራሮች ዛሬ እስር ቤት ከፍተኛ ችግር ውስጥ እንዳሉ ሁላችንም እናውቃለንና ትልቁም ክሳቸው በግልጽም ያልተነገረው ግን በጀርባ የሚነገረው በተለያዩ መገናኛ ብዙሃኖችም ከተለያዩ ሰዎች የምናገኛቸው መረጃዎች ጫካ ካለው የኦሮሞ ነጻነት ሰራዊት ጋር ግንኙነት ስላላቸው ነው መንግስት አፍኖ የያዛቸው የሚል ነገር ይመጣል የኦነግ አመራርም ትላንትና ሊቀመንበሩ ሲናገሩ ከኛ ጋር የነበረው ስምምነት በአግባቡ ስራ ላይ ስላልዋለ ነው የሚል ነገርን ሲያነሱ ነበር የነበረው አሁን ያለው የኦሮሚያው ጦርነትም ሆነ ከዛ ተዛምቶ ወደ ሌላ አካባቢ የሄደው ጦርነት ከኦነግ ጋር መንግስት ስላልተስማማ ነው የሚል ድምዳሜ ያለው ተይርሱ መልካም ቅድም ባነሳነው ነገር ላይ አንድ ማስተካከያ መስጠት ፈልጋለሁ ኦነግ ባይኖር ለማለት ፈልጌ አይደለም እኔ ምሱን ይዘራን ያነሳሁት መልሰውልኛል ማለት የሆነ ስህተት እንዳንፈጠር ነው እኔ
የኦሮሞ የነጻነት ትግል ወይንም በኦነግ የሚመራው የኦሮሞ የነጻነት ትግል በዛ መስመር ውስጥ የሚታቀብ ማናቸውም ትግሎች ባይኖሩ ኖሮ ይሄ ህብረ ብሔር ፌዴራሊዝም ራሱ ሬስ ይደረጋል። መታወቅ ያለበት ኦነግ እንደ ድርጅት ባይኖር ሌላ ከኦነግ የበለጠ ቫይብራንት ድርጅት ይመሰረታል እንጂ የኦሮሞ የነጻነት ፍላጎት በድርጅቶች ህልውና ላይ እንደማይመሰረት ሊታወቅ ይገባል። ወዳጅም ጠላትም ይሄን ጠንቅቆ ማወቅ አለበት። አንዳንዶች ኦነግ ስላለ ነው ይሄ የሆነው ብሎ የሚያስቡት ኦነግ እንደ ድርጅት ባይኖር የኦሮሞ የነጻነት ትግል እንደሚቆም የሚያሰሉ ስሌት የተሳሳተ ስሌት ውስጥ የሚገባዋል። ኦነግ እንደ ድርጅት የኦሮሞ ነጻነት ጥያቄዎች አንግቦ ተነስተዋል። ከሱ የተሻለ መዋቅርና የተሻለ የኦሮሞን የነጻነት ጥያቄ የሚያቀጣጥል ድርጅት ባለመኖሩ መሪ ድርጅት ሆኖ እስካሁን ቀጥሏል። ይሄ እውነት ነው። ነገር ግን ኦነግ ተዳክሞ ኦነግ እንደ ድርጅት ቢያበቃለትም ኖሮ የኦሮሞ ህዝብ እጁን አጣጥቆ የሚቀመጥ አይመስለኝም። ምክንያቱም ኦነግ ያቀጣጠለው በትውልድ ውስጥ ያቀጣጠለው የነጻነት ፍላጎት አሁን እንደሚታየው የዛን ጊዜ መሪዎችም ሀሳባቸውን በየፊርማታው ቢቀይሩ ትውልዱ ግን ሀሳቡን አንግቦ እየቀጠለበት ነው ያለው። ስለዚህ ቀጣይነት ያለው ሌሎች የፖለቲካ ድርጅቶች ወደፊት ይመጣሉ እንጂ ያ አይቀየርም። ስለዚህ ኦነግ መምራት የሚችለውን ያህል እየመራ ነው። ኦነግ ይሄን አመራር ቦታ በተለያየ ምክንያት አላዝቦ በሚያጣበት ጊዜ ሌሎች ይበቅላሉ የሚለው በደንብ መወሰድ ያለበት ጉዳይ ነው እና ኦነግ አሁን ባለው ታሪክ ሂደት አስመራ በተደረሰው ስምምነት ወደ ሀገር ቤት ገብቶ አጣብቂኝ ዳውድ በቀደም ለሚዲያ እንደገለጹት ቦትል ኔክ ውስጥ በገባበት ዴድሎክ ውስጥ በገባበት ጊዜ የኦሮሞ የነጻነት ትግል አልታሰረም። እነሱ ያሰቡት ኦነግን አጣብቂኝ ውስጥ አስገብቷል፣ እንብና ያስገብቷል። አመራሩ በየትም መውጣት አይችልም። ስለዚህ የኦሮሞ የነጻነት ጥያቄ ያበቃለታል፣ ጦሩም እጅ ይሰጣል። ከዚህ በኋላ ኦነግን ታሪክ እናደርጋለን ብሎ በየስብሰባዎቻቸው በየትሬኒንግ እንትናቸው ፒፒዎች ሲናገሩ እንደነበር መረጃዎች እናገኝ ነበር።
ብዙ የሎጂስቲክ አቅራቦት በሌለበት ከሁሉም አቅጣጫ ማለት በሚቻልበት ደረጃ ብዙ ወዳጅ ባልነበረው ሁኔታ ብዙ ታላላቅ የዓለም ሀገራት ባልደገፉት ሁኔታ ትግሉን ለዚህ ቀን አድርሶታል። ይሄ ትልቅ ክብር ይገባዋል። የሚቃወሙትም ኃይሎች በኦነግ የትግል መስመር ላይ አስተያየት መስጠት ይቻላል፣ ሂሶችን ማቅረብ ይቻላል። ነገር ግን በተለይም ከኦሮሞ አብራክ የወጡ ትግሉን በተለያየ አቅጣጫ ሲደግፉና ቤታቸው በዛ ሁኔታ የተጎዳባቸው ቤተሰቦች እና የትግሉ አጋሮች ኦነግ አመራር ላይ ተቃውሞ ያላቸው ሰዎች ያንን አመራር ለመቃወም ብሎ ኦነግን እንደ ድርጅት በከፋ ሁኔታ ባይሳደቡት ባይሳለፉበት ጥሩ ይሆናል። ምክንያቱም ኦነግ የኦሮሞ ሕዝብ በብዙ መልኩ መስዋዕትነት የከፈለበት ድርጅት ነው። ኦነግን እንደ ድርጅት መስደብ ራስን እንደ መስደብ ራስን እንደ መውጋት ነው የሚቆጠረው እና በድርጅቱ አመራር በድርጅቱ ስትራቴጂክ አካሄዶች ላይ ሂስ ማቅረብ ይቻላል። ግን ድርጅቱን እንደ ድርጅት ከኦሮሞ ለይቶ አታክ ማድረግ ጥሩ አይደለም እና የሁላችንም ታሪክ ነው። የኦነግ ታሪክ ከምስራቅ እስከ ምዕራብ ከሰሜን እስከ ደቡብ ጫፍ የኦሮሞ ሕዝብ በኦሮሞ ነፃነት ትግል ውስጥ ዋጋ ያልከፈለ ቤቱ በአንድም በሌላም ያልተነካ ሞት ያልቀመሰ ብዙ መንገድ የለም። ሌላው ኦነግ ምንም አላበረከተም፣ ምንም ወረዳ አልያዘም የሚሉት ጃሌንጆ በቀደም አንድ ሚዲያ ላይ ቀርቦ ሲናገሩ ነበርና ኦነግ የኦሮሚያን ካርታ ሰርቷል፣ ኦሮሚያ የሚባለውን ክልል አዋቅሯል፣ አፋን ኦሮሞን የስራ ቋንቋ አድርጓል፣ በትግል ሜዳም ላይ ሰልጣኞቹን ተዋጊዎቹን እድሜያቸውን ለትግል ያልደረሰ ወጣትን በተቆጣጠረባቸው አካባቢዎች በአፋን ኦሮሞ ያሰለጥን ነበር። እነዛ ወጣቶች በኋላ በሽግግር ወቅት የኦነግ ካድሬዎች ሆኖ በመላ ኦሮሚያ ተሰራጭቶ ይህንን አፋን ኦሮሞ የማስረጹን ጉዳይ በላቲን ቋንቋ ፊደል የሚጻፈውን ቁቤ መላ ኦሮሚያን በማዳረሱ ሁኔታ ውስጥ 1 ዓመት ባልሞላ ጊዜ ውስጥ የኦፒዲዮን ባለስልጣናትና ካድሬዎችን ጭምር ሲያሰለጥኑ ነበር። የቢሮክራሲውን የመንግስት እኔ 6ኛ 7ኛ ክፍል ተማሪ ሆኜ አስታውሳለሁ። እኛ ቀን ተምረን ማታ ላይ የመንግስት ባለስልጣናት የወረዳ ተሿሚዎች በሙሉ ከየሴክተሩ መስሪያ ቤቱ እየመጡ ቁቤን ይማሩ ነበር። ያንን የሚያስተምረው የኦነግ ካድሬዎች ነበሩ፣ ወይንም ከኦነግ ካድሬዎች የተማሩ ሰዎች ነበሩ እና ይሄ አሁን የሚታየውን መዋቅር ለምሳሌ ገንዳ፣ መንደራ፣ አረዳ፣ አና ወይም ኦና፣ ጎዲና፣ ኩታብያ እያለ መዋቅር ሰርቶ ነበር። በተቆጣጠረባቸው አካባቢዎች ኮኛ የሚባል አውራጃ የሚለው እነዚህን የመንግስታዊ መዋቅር ኦሮሞን በሚመስል ሁኔታ ሲያዋቅር ነበር እና በኋላ ኦፒዲዮ ወስዶ የሰራበት የመንግስት አወቃቀርም ቢሆን የኦነግ የፍልስፍና ወይንም በኦሮሞ ታሪካዊ ዳራ ላይ ተመስርቶ በገዳ ስርዓት ላይ ተመስርቶ የኦሮሞ ስርዓት መንግስት ለማንበር የተጣረበት ሁኔታ ነበረ። ያ በኋላ ሌሎች ኦነግ ተገፍቶ ሲወጣ ያንን ውቅር ወይንም ያንን ውጥን ይዞ ነው የሰሩበት እና የኦነግ አበርክቶ ብዙ ነው ማለት ይቻላል። በፈተናዎች ውስጥም ደግሞ ነበረ። ኦነግ መንገዱ ደልዳላ አልነበረለትም። ብዙ ብርቅዬ የኦሮሞ ምሁራንን ጀግኖችን አጥቶበታል። ያ የትግል መስዋዕትነት ደግሞ ያለ ፍሬ አልቀረም። ብዙ ዛሬ የሚታዩት ነገሮች የኦነግ አበርክቶት ናቸው። የፌደራል መዋቅሩ ዛሬ የሚነገርለት ብዙ ክርክር ከግራም ከቀኝም የሚነሳበት የባሮ ቱምሳ የህግ ምርቃት ወረቀት ላይ በህግ ሲመረቅ ያቀረበው ቴሲስ ላይ የተመሰረተ ነው። አብዛኛው እዛ ላይ ሄዶ ማንም ማየት ይችላል።
ኢትዮጵያን የሚያዋጣት ዲሰንትራላይዝድ ፌደራላዊ የሆነች አወቃቀር ሌሎችም ብሔር ብሔረሰቦችን እውቅና የሰጠችና አውቶኖሚ የሰጠች ሀገር ስትሆን ብቻ አብረን መኖር እንችላለን። ያለዛ ሁሉም ብሔሮች የራሳቸውን እድል በራሳቸው የመወሰን ነፃነታቸውን ለማስከበር ብዙ ትግል ሊያካሂዱ ይችላሉ የሚል ገና ኦነግም ሳይመሰረት የተጻፉ ወረቀቶች ነበሩ። ኦፍኮርስ ለባሮ ቱምሳ ብቻም ሳይሆን እና ኃይሌ ፊዳም በምስራቅም የነበሩ የአፍረን ቀሎ ንቅናቄ፣ የመጫቱ ለማ ንቅናቄ ኦነግ የአንድ ሰው ፍልስፍና ብቻ ወይንም የተወሰነ ሰዎች ራዕይ ብቻ አልነበረም። ወቅቱ ያስገደደው የኦሮሞ ብሔርተኞች ከግራም ከቀኝም ከሰሜኑ ከደቡብ ከምዕራብ ከምስራቅ መላ ሲፈልጉ የተሰባሰቡበት ጥላ ነበረ ኦነግ ማለት እና እንደ ዋርካ ጥላ ሆኖ ፕሮግራም ቀርጾ የህገ ደንብ ወይንም ሜሞራንደም ኦፍ አንደርስታንዲንግ ቀርጾ ትግሉን ማዕከላዊነት እንዲኖረው አደረገው እንጂ ሀሳቦቹ በዚህም በዛም ትግሎቹ በዚህም በዛም የነበሩና የብዙ ማህበራዊ ንቅናቄዎች ውጤት ነበር ኦነግ። ስለዚህ አሁን ይሄ ቀን ስናከብር የተለያዩ ሀሳቦች ከግራም ከቀኝም ሲነሳ እሰማለሁ። ገንቢ ናቸው የሚነሱ ሀሳቦች። ኦነግ የተመሰረተበትን ቀን ጭምር ብዙ ሰዎች ይነሳሉ። እውነት ነው። የተለያየ ሂደቶች ውጤት ስለሆነ ኦነግ የተለያዩ ሰዎች አበርክቶ ያለበት ስለሆነ እንደው አሁን ባለንበት ሁኔታ ባለንበት ሀገራዊ ሁኔታና ኦነግም ባለበት ትልቅ አጣብቂኝ ውስጥ አሁን ማድረግ የሚችለውን ህዝቡ 50 ዓመታት ፕላስ ኦር ማይነስ ሊኖረው ይችላል። ይሄ 50 ዓመት ለዚህ ያህል ጊዜ ለታገለው ህዝብ ሪፍሌክሽን እንዲያደርግበት የትግሉን ሂደትም እንዲገመግምበት እችን ጊዜ ለመውሰድ ተወሰደ እንጂ በተለየ ሁኔታ አይደለም። አሁን ያለንበት ሁኔታ ደግሞ ያለው ኦነግም ያለበት ሀገርም ያለችበት ሁኔታ ይታወቃል። ስለዚህ በዚህ ማዕቀፍ አድማጮቻችን እንዲረዱን ፈልጋለሁ። አመሰግናለሁ። መልካም ኦቦበቴ፣ ከዚህ ጋር አያይዘን በርካታ ሰዎች አሁን እርስዎ ባነሷቸው ጉዳዮች ላይ ይስማማሉ። የሚስማሙባቸው ጉዳዮች አንደኛው ይሄ አሁን ያለው መዋቅር በተለይ አስተዳደራዊ መዋቅር የሚባለው በተለይ አቶ ሌንጮ ለታም ባለፈው ሲናገሩ ነበር የነበሩት የኦነግ መስራችም እንደመሆናቸው በሰዓቱም መሬት እንደመሆናቸው ተከታትየዋለሁ ኢንተርቪያቸውን እና ፖለቲካሊ ጥሩ ነገር አግኝተናል። ኦነግ ጥሩ ነገር ጥሩ ግብ አሳክቷል፣ ግቡም መጥቷል፣ ፖለቲካሊ የተነሳበት ነገር የሚሉ ነገሮች አሉ። አብዛኞቹ ነገሮች ግን 91 ላይ ያከተሙ ነገሮች ናቸው። አሁን እርስዎም ያነሱልኝ ነገሮች ከ91 ወዲህ ኦነግ ምን ሰራ? መዋቅሩንም የዘረጋው በ91 ነው። ከ91 አካባቢ ላይ ያለ ነው። በዛ አካባቢ እስኪገፋ ድረስ ያለ ነው። ትምህርትንም መዋቅሮቹንም ከዛ በኋላ ኦፒዲዮ ነው ተረክቦ ይሄን ነገር እየሰራ ነው። ኦቦ ሌንጮ እንደውም ኦፒዲዮን አመስግነው የማያውቁትን ነገር ተቀብለው ነው የተገበሩት የኦነግን ስትራቴጂ የሚል ነገርን ያስወስ ነገር ነበር የነበረው። ከ91 ወዲህ የኦነግ እንቅስቃሴ ምን ይመስል ነበር? በርካታ ሰዎች ያን ነው ያ በእርግጥ ኦነግ ከፍተኛ ጫና የደረሰበት ነው። ከ91 በኋላ በብዙ አውደ ውጊያዎች ኤርትራና ቲፒኤልኤፍ በአንድ ወገን ሆነው ኦፒዲዮን ጨምሮ ኢህአዴግ ማለት ነው ኦነግን በከፍተኛ ሁኔታ የተዋጉበት፣ ምናልባት እንግዲህ በራስ ላይ ሲሆን ሂስ ማቅረብ ይከብድ ይሆናል እንጂ ነው ኦቦ ሌንጮ ሊደርሺፕ ፌለር ያሳየበት የትራንዚሽኑ ጊዜ ነው። ይሄን ታሪክ ይገመግሟል። እኛም እንደ ትውልድ የምንጠይቃቸው ጥያቄዎች አሉ። በትራንዚሽኑ ወቅት ትራንዚሽኑ የተመራበት በተለይም ኦነግ ትራንዚሽኑ ሂደት ውስጥ ብዙ ቅድም ያልናቸው አበርክቶች በማህበራዊ መስኩ ያሳካቸው ነገሮች እንዳሉ ነው። ዋና ቁልፍ የፖለቲካል ሊደርሺፑ ግን ስትራቴጂክ የሆኑ ፌለሮች አሳይተዋል። ያም በሽግግሩ ወቅት የኦነግ ጦር ይብዛ ሚነስም ያለው ጦር ካምፕ እንዲገባ እነሱም ሲያነሱ እንደሰማ ነው። በወቅቱ የነበሩት መሪዎች ሲያነሱ እንደሰማ ነው። ይሄ ሀሳብ የቀረበው ከኦነግ ነው። ይሄ ትልቅ ስትራቴጂክ ስህተት።
ሌሎች ታጥቆ ባሉበት እንደገና ደግሞ የተሻለ ወታደራዊ ቁመና በሌሎች በተያዘበት ኦሮሚያ ውስጥ አብዛኛው የኢህአዴግ ሰራዊት ሰፍኖ ባለበት ሁኔታ ጦርን ካምፕ እናስገባ ማለት ትልቅ ስህተት ነበረ። ያ እሳቸውን በመጽሐፋቸውም አንስተዋል። በቦሌንጆ ያልጠረጠረ ተመነጠረ የሚለው ነው እኛ ላይ የተፈጸመው ነው ያሉት። አሁን ምናልባት በዛ መልክ ላይ አቀርቡ ይችላሉ። ነገር ግን ባለመጠርጠራቸው ክሬሲቲ ባለማሳየታቸው ሂደቱን አምነው የዓለም አቀፍ ማህበረሰብን የአሜሪካንን ግፊትና የሽምግልናውን ጫና አምነው ጦሩን ከሁሉ አስቀድሞ የራሳቸውን ጦር በተለያየ ካምፕ ማስገበታቸው ከዛ በኋላ ጦሩ በማያውቀው አካባቢ በጠላት ተከቦ ያ እልቂት በጦሩም ላይ ተፈጽሞ ያፈገፈገው እስከተወሰነ ድረስ ራሱን ለመከላከል መሞከሩ ከዛ በኋላ በኦነግ አመራሮች ላይ የተፈጸመው እልቂት እነ ነቂ መሰዋት፣ እነ ጉተማ ሐዋስ መሰዋት፣ ሌሎችም እነ ቡርሶ ጉሩ መሰዋት፣ ሌሎች መሰደድ፣ ይሄ ሁሉ ትራንዚሽን ወቅት ላይ ባለመጠርጠርና ሁሉን ነገር በጉድ ፌዝ በማየት ፖለቲካሊ የበላይነት አግኝተናል፣ ብዙ ተቀባይነት በኦሮሚያ አግኝተናል፣ ስለዚህ ይሄ ነገር አይቀለበስም ብሎ በሚያምኑ እስካሁን ድረስም ይታመናል። ባይዘወይ በኃይል አላምንም ከዛ በኋላ ይላሉ የዛን ዘመኑ አመራሮች አሁን በህይወት ያሉት ማለት ነው። ነገር ግን ፖለቲካ የኃይል ሚዛን መሆኑ አሁንም ቢሆን የሳቱ ይመስለኛል። የፓወር የኃይል ሚዛን ዋና የፖለቲካ መደራደሪያ የፖለቲካ ፍላጎት ማስጠበቂያ የኃይል ሚዛን ያ የኃይል ሚዛን የህዝብ ድጋፍ ብቻ አይደለም። የትጥቅ ዝግጅትም ፓወር የምንለው የፓወር ምንጭ ዝግጅነት፣ ስልጠናዎች እና በቂ የታጠቀ ኃይል መኖር ራሱ ትልቅ ሚዛን ነው እና ያንን ነገር ኔግሌክት አድርጎ አሲፍ ሌሎች በችሮታ አለ አይደለ ከመልካም ፍቃድ የተነሳ በቃ ሞራላዊ በሆነ ሁኔታ ይገባቸዋል ለኦሮሞ ነፃነት፣ ይሄ ትልቅ ህዝብ በባርነት መኖር የለበትም፣ ይሄ ትልቅ ህዝብ የሚፈልገው ማግኘት አለበት ብሎ ሌሎች ሞራላዊ ግዴታዎች አሳስቧቸው ለኛ የሚለግሱት አይነት አድርጎ ለኛ ለማቅረብ የሚፈልጉ የዛኔ አመራሮች የአሁኑ ተንታኞች አሉ እና ያ በዛን ወቅት የተወሰደው አካሄድ ኦነግን ዋጋ አስከፍሏል። ኦነግ በህዝብ ዘንድ ትልቅ ድጋፍ ቢኖረው እና ኃይሉን የኃይል ሚዛኑ ወደ አንድ እንዲያጋድል አድርጓል። ሌሎችንም ነገሮች መዘርዘር ይቻላል። ነገር ግን ዋና ቁልፍ ነገር የኦነግ አመራሮች በወቅቱ የነበሩባቸው ዳይሌማዎች አሁን ለታየው ወይም ኦነግ ለሚወቀስበት ነገር አብቅቷል። ክሊር የሆነ ቪዥን ማጣት፣ ኦሮሚያን ነፃ ሀገር እንመስረት ወይስ ፌዴራላዊት የሆነ ኢትዮጵያ እንኖር የሚል በሽግግሩ ወቅት የለየለት አልነበረም። ምክንያቱም በወቅቱ ምክትል ሊቀመንበር የነበሩ ዛሬ የሚነግሩን ነገር አለ እና ከዚህ ተነስተን በወቅቱ የነበረውን ክርክሮች እና እርስ በርስ ፍትጊያዎች በኦነግ ሊደርሺፕ ውስጥ የነበረውን አለመተማመን መገመት ይቻላል እና እነዛ ነገሮች የውስጥ ችግሮችም ጭምር ለኦነግ በዛ ደረጃ መመታት፣ ሰራዊቱ መበተን ትልቅ አበርክቶት አድርጓል። እንግዲህ 50 ዓመት ስናከብር እነዚህን ሁሉ ሪፍሌክሽን የኦነግ አባል የኦነግ ኦፊሰር ስለወቅ የነበሩ ስህተቶችን ሸፋፍነን ያልፋል ይሄ ትውልድ ብሎ የሚያስብ ካለ እሱ ስህተት እና በወቅቱ የነበሩት ስህተቶች አሁን ለሚወቀስበት እንትን ብለዋል። ያም ሆነ ይህ ግን ኦነግ ከዛም በኋላ ቢሆን አበርክቶቱን አላቆም። የመጀመሪያው ነገር ትግሉን አለመቆም። ብዙዎች እኮ ይተሰጥቷል ፍራስትሬት አድርጎ ዛሬም እናያለን አለ ከትግል ሜዳ ፕላን በሶሻል ሚዲያ በምናምን ካምፔን የሚያደርግ በኋላ ደግሞ በቦሌ ገብቶ በሆቴል ሲጋበዝ እናያለን። ስለዚህ ብዙ ሰዎች ቀበቷቸውን በፈቱበት ሁኔታ ጥቂቶች ሆኑ ያልተንበረከኩ ለጥቅም በጥቅም በስልጣን ያልተዳለሉ እነ ጃል ዳውድ አይነቶቹ ጸንቶ ያንን ትግል ለትውልድ አብቅቷል እና
ይሄ አንድ ነገር ነው። ብዙ ፈተናዎች፣ ብዙ ተስፋ የሚያስቆርጡ በውስጥም በውጭም ጫናዎች በበዙበት ሁኔታ ያን ሁሉ ጫና ተቋቁሞ የህዝብን ፍላጎት አስቀድሞ ጸንቶ ማቆም አንድ ነገር ነው። ሁለተኛ እንደ ለትውልድ አሸጋግሯል። ቁቤ ትውልድን እኮ አፍርቷል። ሆነ የቁቤ ትውልድ ውጤት አመጣጥ እኮ ከኦነግ ጋር በጣም ይቆራኛል። የዘጠናዎቹ ወይንም የዘጠናዎቹ የኤሌመንተሪ የሃይስኩል ተማሪዎች እኮ ዛሬ በተለያየ መልኩ ትግል የሚያደርጉ ናቸው። በፈረንጅ 2000 ውስጥ ዩኒቨርሲቲ የነበሩ ልጆች እኔን ጨምሮ በተለያየ መልክ ትግል ስናደርግ ነበር። ከባሌ እና የእሳት የደን ቃጠሎ አንስቶ የዩኒቨርሲቲ ተማሪዎች የኦሮሞን ህዝብ ትግል ሲያቀጣጥሉ ነበር። ከነ ተስፋውን ጨመዳ፣ ከነ ራሶ በወቅቱ የነበሩበት፣ ከነ ገረሱ ቱፋ የነበሩበት የተማሪዎች ንቅናቄ እኮ በአንድም በሌላም የኦነግ መዋቅር ነው ያንን ነገር ሲሰራ የነበረው እና አፈንዲ ሙጥቅ በዛ ትግል ውስጥ ነበሩ። ዛሬ በተለያየ ሶሻል ሚዲያ ብዙ ጥሩ ጥሩ ነገሮችን የሚጽፉ እኮ የኦነግ መዋቅር ውስጥ ሲሳተፉ የነበሩ ወጣቶች ናቸው። ከዛም በኋላ የነሱ ትውልድ ለኛ ማሳልፎ የመጫቱ ለማ የፍንፍኔ ወደ አዳማ መሄድን ተቃውመን ብዙ ንቅናቄ ስናደርግ ነበር። ገበሬዎች ላይ የሚደርሰውን ነገሮች፣ ጫናዎች፣ ግብር መጫን ተቃውመን እኮ ፍንጭለ ድዳ ገብሩማ ብለን በተለያየ መዋቅር እንትን ስንል ነበር። በ2006 እንደ ፈረንጆቹ በጣም ማሲቭ የሆነ ትግል ፍንጭለ ድዳ ገብሩማ የሚባል በዛ መዋቅር የሚታወቅ የመጀመሪያ የቄሮ ሙቭመንት ጀምሯል። ከዛም በኋላ በ2011 ጀምሮ ቄሮ የሚለውን የወጣት ሙቭመንት ከተለያዩ ዓለም አቀፍ ተሞክሮ በመቀመም በወቅቱ እኮ የአንቲፋዳ የሚባለው የፍልስጤሞችን ወጣቶች ሙቭመንትን ሁሉ አዶፕት ለማድረግ ሞክረናል። ባለን አቅም የዓለም አቀፍ የወጣቶች ንቅናቄዎችን ትምህርት እየወሰድን ልምድ እየቀሰምን በእኛ ሀገራዊ ሁኔታ ትግል ለማድረግ በጣም ኦነግ ከፍተኛ የሆነ ትግል አድርጓል እና በኋላ ቄሮ ሙቭመንት የተባለው ስሙን ከመሰየም የተለያየ መዋቅርን በመስራት ብዙ ወጣቶች ከኛ በኋላ ያሉ ወጣቶች በዛን ጊዜ በ2011 12 ዩኒቨርሲቲ ያሉ ሃይስኩል ያሉ ወጣቶች የተሳተፉበት፣ እኔ በዛን ጊዜ ግራጁዌት ነበር። ብዙ ንቅናቄዎች ተደርጓል። በኋላ ይሄ ቄሮ ሙቭመንት ህዝባዊ ሙቭመንት ሆኖ ሌሎችም አጋሮች ፓርትነሮችን በማፍራት በሚዲያም በምንም ኮፕልነት በማግኘት የመንግስት መዋቅር ውስጥ ሁሉ በመግባት አሁን የሚታየው ለውጥ የተባለውን ነገር በተወሰነ መልኩ ሃይጃክ ቢደረግም ቢጠለፍም የኛ ትግል ግን በመሰረቱ የትግልብን የበላይነት በፍንፍኔ አካባቢ የነበረውን መስፋፋት የማስተር ፕላኑን ጉዳይ በማቆም አሁን የሚታየውን ነገር አምጥቷል። ከዛ በኋላ ደግሞ ብዙ ጊዜ ኦነግ የሚተችበትን ይሄ ወጣት በለውጡ ሂደት ባለመርካት ወደ ትጥቅ ትግል ወጥቶ አሁን የሚታየው ወቦ ሙቭመንት በትልቁ ኦሮሚያን ገልበናይዝ እያደረገ ያለው ውጤት የኦነግ ውጤት ነው። ይሄ ለታሪክ ሽሚያ ሳይሆን አሁን የጦሩ አመራር የሆኑ በተለያየ መልኩ ኦነግንም ሲተቹ ይታያሉ ቢተቹ። ነገር ግን በኦነግ ትሬንድ ሆኖ የኦነግን የፖለቲካ ማስመር ተምሮ ወጣት እያለን ከኛው መሃል የነበሩ ጓዶቻችን ወደዛ ሄዶ በቂ ስልጠና ወጥቶ ዛሬ በትጥቅ ትግል እንግዲህ ኢትዮጵያ ውስጥ አለ የሚባል ጦር መስርቶ እየታገሉ ነው ያሉት። ምንም እንኳን ኦነግ የሰላማዊን የትግል ሂደት መርጦ ፍንፍኔ ላይ ቢገኝም እነዚህ ሁሉ የእሱ ትሩፋት አይደሉም ብሎ መካድ ግን ዘበት ነው የሚሆነው እና በአንዱ በሌላ ትግሎች ይወራረሳሉ። አንዱ ለሌላው ያበረክታል። እኔ የአባቶቼ ልጆች ነኝ እና ደግሞ ከኔ በኋላ ያሉ ወጣቶችም ደግሞ ወንድሞቼ ተናናሾቼ ደግሞ የኔ
የትግል ውጤት ሊሆኑ ይችላሉ እና በአንድም በሌላም የኦሮሞ የነፃነት ትግል ከመቼውም ጊዜ በላይ በጣም ገንግኖ የወጣበት እንጂ የተዳከመበት አይደለም። የኦነግ ኢሬሌቫንስ ነው ተብሎ ቢታሰብ ይሄ ሁሉ ትግል ይሄ ሁሉ ወጣት የሱን የትግል መስመር ባልወረሰ ነበር። ስለዚህ የትግሉ መስመር ትክክለኝነት ማስረጃውና ማሳያው ዛሬ ኦሮሚያን በሙሉ የሸፈነው የነፃነት ጥማት የነፃነት ፍላጎት እና ለነፃነት ሰዎች በጣም ተደራጅቶ መነሳሳት ኦነግ በጨለማው ዘመን ብቻውን በጥቂቶች ቆራጦች የለፋበት ዋጋ የከፈለበት የተጠማበት የተራበበት የተጎሳቆለበት ብዙ መንከራተት ያየበት በየበረሃ የዛ ትግል ውጤት ነው። በዛን ሰዓት ልክ እንደ ኢሃፓ እንደ ሌሎቹ በቃ አበቃልኝ ብሎ ድርጅቱን መዋቅር አፍርሶ እጅ ቢሰጥ ዛሬ ምናልባት ይህንን አናይም። ሌላ እነሱ ራሳቸው የሚናገሩት በአንድ ታሪክ አጋጣሚ ከአቶ ለማ መገርሳ ጋር በነበረኝ ንግግር ኦፒዲዮ ሆኖ ኦነግ ባይኖር አሁን ኦፒዲዮ አሳካ የሚባለው ነገር አቶ ሌንጮም ለኦፒዲዮ ለመሸለም የፈለጉት ነገር ባልተሰራ ነው። ብዙዎቹ ስራዎች የተሰሩ በኦነግ መኖር ነው። ኦነግን የትግል አጀንዳ ለማሳጣት ሲባል በአንድም በሌላም በኦነግ ግፊት የተፈጸሙ ነገሮች ናቸው። ለምሳሌ ቁቤ መማር ሊያስቀሩ ይችሉ ነበር። ነገር ግን ያ ኦሮሞ ስለያዘው ያን ነገር ማስቀረት የኦነግን ቅቡልነት ስለሚጨምርና የህዝብን ለትግል ስለሚያነሳሳ በአንድም በሌላም የኦሮሞን ነፃነት ጥያቄ ለመመለስ ለማላዘብ ሲደረግ ኦፒዲዎችም እኮ የሌላቸው ነገር ያገኙበት ምክንያት በኦነግ ትግል ነው። ይሄ ኦሮሚያ የተሸለሙት በኦነግ ትግል ነው። እነሱ 2 ዓመት ምናምን ነው የታገሉት። ሌላው ሊጨምርልን የሚፈልገው አሁን ከፍተኛ አመራር ውስጥ ያሉ ብዙ ሰዎች በአንድም በሌላም የኦነግ ግሩፕ ናቸው። ቢሆንስ እኔም ማውቀው በአካባቢ የማውቀው በዛን ሰዓት የኦነግ የወጣት ክንፍ መሪ የነበረ ሰው ዛሬ የኦፒዲዮ ቱባ ባለስልጣን ነው። አንድ ትልቅ መስሪያ ቤት ይመራል። ስም መጥቀስ ስለማያስፈልግ እና ብዙዎቹ ወደ ጫካ ሲወጡና ትግሉ በትጥቅ ትግል ሲቀላቀሉ፣ ሌሎች ደግሞ በመዋቅሩ ውስጥ ገብቶ በኦፒዲዮ መዋቅር ውስጥ እኮ ለኦሮሞ ኢንተረስት እንዲሰራ ግፊት ተደርጓል። አንዳንድ በኋላ ልናስነሳ እንችላለን። ፍንፍኔን በተመለከተ የተነሱ ክርክሮች በኦፒዲዮ ውስጥ የተሰሩ ነገሮች ኦነግ ያስቀመጣቸው ቢያንስ ከኦነግ ወለል ላለማንሳት በተወሰነ ኮምፕሮማይዝ ያደረጉት ነገር አለ። ነገር ግን ከፍተኛ ሎስ ተከትሎ ኦነግ ተቀባይነት እንዳያገኝና ኦፒዲዮ ለኦሮሞን ጥያቄዎች እየመለሰ ነው ለማስባል የተደረጉ ነገሮች ናቸው እና ይሄም ደግሞ ኦፒዲዮች ራሳቸው ቅድም እንዳልኩት የጠቀስኩልህ ሰው በግሌ መሰከረልኝ። መልካም። እስኪ ኦነግ ጫካ ስላለ ነው ብሎ በራሱ አንደበት የመሰከረልኝ ነው። ገና ኦነግ ወደ ሀገር እንዴት ሳይገባ ማለት ነው። ስለዚህ ግፊቱ ብዙ ነው ልል ፈልጋለሁ። መልካም። እስኪ አንድ ነገር ላንሳለሁት። ኦቦወቴ በርካታ ነገሮችን አስተውልኛል፣ ብዙ ብዙ ዘርዝረናል። እንደ መኢሶን እንደ ሌሎቹ እንደ ኢሃፓ ሌሎቹ ፓርቲዎች ኦነግ ቢከስም ኖሮ የ2018ቱንም ለውጥ ሆነ ኦሮሚያ የምትባልን ሀገረ ወይ ደግሞ ክልል ላናይ እንችላለን ብሎ ያስባሉ እርሶ? ዛሬ ኦነግ ቢከስም ኖሮ እንደነ መኢሶን እንደነ ኢሃፓ እሱ ብቻ አይደለም ከ2018 በኋላ እኮ እሱ ያው ስለመሰከሩት ነው። ቦሌንጮ በትራንዚሽኑ በ98ቱ ውስጥ ኢህአዴግ ወይንም ቲፒኤልኤፍ መራሹ ስርዓት ብዙ አልተዘጋጀም በህብረ ፌዴራሊዝም። እንደምታውቀው የኦነግ አመራሮች በጣም የተማሩ በህግም በፖለቲካም በጣም የበሰሉ ነበሩ። እስር ላይ የነበሩትን እነ ኢብሳ ጉተማ እና አብዩ ገለታ የኦክስፎርድ ግራጁዌት ነው የህግ ትምህርት ቤት ዲን የነበሩ በጣም ምሁር የነበሩ ሰዎች ናቸው እና በአንጻራዊነት ከቲፒኤልኤፍ አመራሮች በጣም በላቀ ሁኔታ የተማሩ ሰዎች
ያንን ሀሳብ ብዙ ያልተዘጋጁበት ቲፒኤልኤፎች ያልተዘጋጁበትን የቻርተሩንም የማርቀቁ ጉዳይ የኦነግ ሰነድ ነው። አቶ ሌንጮ እንዳሉትም በዛ ወቅት አበርክቷቸው ቀላል የሚባል አይደለም። የ91ዱን እንተው፣ የ2018 እንዳልኩ ቅድም እንደዘረዘርኩ ነው። የቄሮ ሙቭመንት ተከታታይነት ያለው ነው። በአንድ ጀንበር የተመሰረተ ወይ ውድ አድማጭ ተመልካቾቻችን በኔትወርክ ምክንያት ይመስለኛል ጉበቴ ተቋርጠዋል። እስኪመለሱ ድረስ እንግዲህ እንወያያለን። ዛሬ ልዩ ትኩረት አድርገን እንድንወያይ የፈለኩት በልዩ ሁኔታ ልዩ ወቅታዊ ጉዳዮችን አንስተን እንድንወያይ የፈለኩት የኦነግ 50ኛ ዓመት ኢዮቤልዩ በዓል ሊከበር ጥቂት ቀናት ቀርተዋል። እሱንም ለማክበር መግለጫ ሲሰጥ ነበር የነበረው ሰሞኑን በድርጅቱ ቃል አቀባይ በድርጅቱ ሊቀመንበር የእሳቸውን ቃል ተቀብለን ከጉበቴ ጋር ውይይት እናደርጋለን የሚል ነው ትልቁ ውይይቴ። ከዛም አንስተን የተለያዩ ነገሮችን ከኦነግ ጋር በሚገናኙ የኢትዮጵያ ትልቅ ፖለቲካዊ አጀንዳ ጉዳዮችን አንስተን እንወያያለን ብዬ ነው ጉበቴን የጋበዝኳቸው። ጉበቴ ተመልሰው መጥተዋል። ይቀጥሉ ባክዎትን። ስለዚህ የቄሮ ሙቭመንት በአንድ ጀንበር የተፈጠረ ነገር አይደለም። በቄሮ ሙቭመንት ውስጥ በተለያየ ደረጃ አክቲቪስትም ምንም ሆነው ያገለገሉ ሰዎችም በአንድም በሌላ የኦነግን የፖለቲካ መስመር የተቀበሉ ወይንም በዛ የተቃኙ ሰዎች ነበሩ። ስለዚህ ፍሬ አልባ አልነበረም የኦነግ ትግል። የኦሮሞ እናቶችም ማህፀን ጀግና መሀን አልነበረም እና ብዙ ጀግኖችን አፍርቷል። እሱ ብቻ አይደለም። እኔ ልል የፈለግኩት ከ2018 በኋላ እኮ ይህንን ነገሮች ሪቨርስ ለማድረግ ይህን 5 ዓመት ያለንበት ትግል እኮ ቀላል አይደለም። ይሄ የፌዴራል መዋቅር እንዲቀር፣ ይሄ ህገ መንግስት ተቀዶ እንዲጣል፣ ያለ ህገ መንግስታዊ አካሄድ ይሄ ህገ መንግስት እንዲሻር እና ብሔር ብሔረሰብ እውቅና መሰጠቱ እንዲቀር ዛሬ እንኳን ብዙ ምሁራን ጥናት አደረግን ወዘተ እያሉ የሚያቀርቡት እና በሰሜን ላይ የነበረው ጦርነት፣ በኦሮሚያ ውስጥ ያለው ጦርነት ትንቅንቅ እኮ ቀላል አይደለም። የመደመር ፍልስፍና ወዴት ሊያመራን ነበር? ምንድነው ከ2018 የኦሮሞ ወጣት በፋና ወጊነት የተሰዋለት ትግል በኋላ ምን አይነት ነገር ነው የተከተለው? ሌሎች እኮ እነ ኢዜማ ምናምን ከያሉበት ተረቃቅሞ መጥቶ የቤተ መንግስቱ አማካሪና ፍኖተ ካርታ ቀራጭ ሆኖ እኮ አገሪቷን ወደኋላ ለመመለስ እኮ ቀላል ያልተባለ ትንቅንቅ ውስጥ ነው የገባል። በኦነግ ላይ በኦፔኮ ላይ የተደረጉት ነገሮች ወይንም በህብረ ብሔር ፌዴራሊዝም በሚያምኑ ድርጅቶች ላይ የነበረው አፈና ቀላል እኮ አልነበረም። በዚህ 5 ዓመት አሁንም ያለንበት በትክክል በወል ያልተቋጨ ትግል ውስጥ እኮ ነው ያለነው። እነዚህ ነገሮች ሰሜንም ላይ ተላትሞ የተመለሰው ኃይል አህዳዊ ኃይል አሁንም ኦሮሚያ ላይ መጠነ ሰፊ ትግል እያደረገ ያለው ኃይል እኛን በሰላማዊ መንገድ እንታገላለን የምንለውን ፍንፍኔ ላይ አጉሮ ቢሮአችንን ዘግቶ አመራሮቻችንን አስሮ ያለው ኃይል ኦሮሚያ ውስጥ ጦርነት እያካሄደ ከወቦ ጋር መጠነ ሰፊ ጦርነቶች በየኦሮሚያ ወረዳዎች እያደረገ ያለው ኃይል ምንድነው ፍላጎቱ? ይሄ ባይኖር ይሄ የህዝብ ሬዚስታንስ ባይኖር ምን ለማድረግ ነበር የሚፈልገው? ስለዚህ የሆነ ታሪክ አይደለም የምናወራው። ያለንበት ነባራዊ ሁኔታ ሌሎች እንደሚሉት የኦሮሞ መንግስት የኦነግ መንግስት ምናምን ሳይሆን ኦነግ እኮ ከፍተኛውን ጦርነት ውስጥ የገባበት ሁኔታ ነው ያለው። በዲፕሎማሲም ረገድ፣ በፖለቲካውም ረገድ፣ በትጥቁም ረገድ በተለያየ መንገድ በዚህ እኛ ህብረ ብሔር ፌዴራሊዝምን አንዳንዶች እንደሚሉት ጠበቃ አይደለም። እኛ ፌዴራል ስርዓት በእንትናችን ነው ብለን አንወራረድም። እሱ የፋይናል